ኤፕሪል 9 2025 ራፕሶዲ ኦፍ ሪያሊቲ። የዛሬው ርዕሳችን የሚሆነው በጥበብ መያዝ የስኬት ወሳኝ ገጽታ ይላል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዚያን ጊዜም መንገድህ ይቀናልሃል ይከናወንልሃልም ይላል ኢያሱ 1:8። መጽሐፍ ቅዱስ ነገሮችን በጥበብ የመያዝ አስፈላጊነትን አጉልቶ ያሳየናል። ይህ መርህ የማንንም ሰው የህይወት አቅጣጫ ሊለውጥ ይችላል። በቃሉ ላይ ማሰላሰል ለእናንተ የተለየ ነገር ያደርግላችኋል። የመግቢያ ጥቅሳችን በአምፕሊፋይድ ክላሲክ ቃል በቃል ትርጉም ይህንን እውነት አጉልቶ ያሳየናል። በማሰላሰል መንገድህን የበለጸገ ታደርጋለህ እና በጥበብ ትይዛለህ፣ መልካም ስኬት ታገኛለህ ይላል ኢያሱ 1:8 አምፕሊፋይድ። ይህ የስኬት ወሳኝ ገጽታ ነው። መጽሐፍ ቅዱስ ዳዊት በሳኦል ቤትን እንዴት በጥበብ እንደኖረ ይተርካል። ዳዊት በመንገዱ ሁሉ በጥበብ ኖሯል፣ እናም ተሳክቶለታል። ጌታም ከእርሱ ጋር ነበር። 1 ሳሙኤል 18:14። ምንም እንኳን የሳኦልን ጠላትነትና እርሱን ለመጉዳት ቢሞክርም ዳዊት በጥበብ የተሞላ ባህሪ የነበረውና ይህ እርሱ የተለየ እንዲሆንና በመጨረሻ ወደ ንግስና እንዲመጣ መንገድን ከፍቶለታል። አንዳንድ ሰዎች የእግዚአብሔር ቃል ስለሌላቸው እንዴት በጥበብ እንደሚመሩ አያውቁም። መጽሐፍ ቅዱስ ቆላስይስ 3:16 ላይ የእግዚአብሔር ቃል በጥበብ ሁሉ በሙላት እንዲኖርባችሁ ፍቀዱ፣ ለምን እንዳለ ሁሉ መረዳት ትችላላችሁ። ከዚያም በሁለተኛ ጢሞቴዎስ 3:15 ላይ ቅዱሳት መጽሐፍ ጥበበኛ ሊያደርጋችሁ እንደሚችሉ ይናገራል። በቃሉ ላይ ጸንታችሁ በማሰላሰል በጥበብ ለመስራት መምራት ትችላላችሁ። አንዴ ይህንን እውነት ከተረዳችሁ የሌሎች ቅሬታዎችና ውስንነቶች ለእናንተ ምንም ማለት አይደሉም። በጉዟችሁ ውስጥ ከግምት ውስጥ ማስገባት ያለባችሁ ነገሮች አይደሉም። ብቸኛው ቋሚ ነገር እግዚአብሔር ነው። ሌላኛው ደግሞ እናንተ ናችሁ። የማሰላሰል ጊዜያችሁን በቁም ነገር ውሰዱት። በቃሉ ላይ ስታሰላስሉ ነገሮችን በጥበብ ትይዛላችሁ። እናም በሁሉም ጉዳዮቻችሁ ስኬታማ ትሆናላችሁ። የዛሬውን አጭር ጸሎት አብረን እንጸልይ። ውድ አባት ሆይ፣ ቃል ስለሚሰጠኝ ጥበብና ግንዛቤ አመሰግናለሁ። በቃልህና በመንፈስህ እየተመራሁ በሁሉም ሁኔታ በጥበብ እሰራለሁ። ስኬቴ እርግጠኛ እንደሆነ አውቃለሁ እና በጥላቻ ወይም በፈተናዎች መገደብን እቃወማለሁ። በጥበብ በመስራትና በመመላለስ መንገዴን የበለጸገ አደርጋለሁ። በቀጣይ በመልካም ስኬት እራመዳለሁ። በኢየሱስ ስም አሜን። ለተጨማሪ ጥናት መዝሙረ ዳዊት 23:1-6፣ መጽሐፈ ሳሙኤል ቀዳማዊ 18:12-14፣ መጽሐፈ ኢያሱ ወልደ ነዌ 1:8። ተባርካችኋል። Prophets from the ages long ago, Mary Magdalene